ሶሻል ሚዲያ ማኔጅመንት ምንድን ነው የሚለውን ነገርና አንድ ተማሪ ሶሻል ሚዲያ ማኔጅመንት ጀምሮ ኢንካም ትንሽ ልትሆን ትችላለች፣ 7000 ሊሆን ይችላል፣ 6000 ሊሆን ይችላል፣ ኦር 5000 ራሱ ሊሆን ይችላል። ኢንካም ማግኘት ቢፈልግ ምንድነው ማድረግ ያለበት የሚለውንና የሶሻል ሚዲያ ማኔጅመንት ዲፊኒሽን በራሱ ምንድነው ወይም ደግሞ ሶሻል ሚዲያ ማኔጅመንት በራሱ ምንድነው የሚለውን ነገር ዛሬ በዚህ ቪዲዮ ነግራችኋለሁ ማለት ነው። ሰው ለማታውቁኝ ቀኒሳ እባላለሁኝ። በሐዋሳ ዩኒቨርሲቲ የኤሌክትሪካል እና ኮምፒውተር ኢንጂነሪንግ ተማሪ ነኝ፣ ሰከንድ ይር ማለት ነው። እና ካረንትሊ ሶሻል ሚዲያ ማኔጅመንትን ለተለያዩ ክላይንቶች እሰራለሁኝ። ኤጀንሲ ልትሉ ትችላላችሁ፣ ግን ናት ፉሊ ኤጀንሲ አይደለም። አሁን ላይ ግን ሴታፑን ለማመቻቸት እየሞከርኩኝ ነው ያለሁት እና ደንበኛ.com የሚባል ማለት ነው በቅርቡ ኢንትሮዲውስ አደርግላችኋለሁ። እሱ ላይ ነው እየሰራሁኝ ያለሁት ማለት ነው። እና ሶሻል ሚዲያ ማኔጅመንት ምንድነው በመጀመሪያ የሚለውን ነገር እናውራ፣ ምክንያቱም እሱ ስለሚቀድም ማለት ነው። እና ሶሻል ሚዲያ ማኔጅመንት ማለት የክላይንቶችን ወይም ደግሞ የሌሎች ሰዎችን የቢዝነሶችን ሊሆን ይችላል፣ ፐርሰናል አካውንቶችን ሊሆን ይችላል፣ የእነሱን አካውንት ማኔጅ የማድረግ ሂደት ነው። ማኔጅ ማድረግ ማለት ኮንተንቱን ከማዘጋጀት ጀምሮ ፖስት እስከማድረግ ድረስ ያለውን ሂደት ኮንትሮል የማድረግ ማለት ነው። ስለዚህ እሱን አንድ በምታደርጉበት ሰዓት ክላይንቱ ለእናንተ ስራውን በተለያየ ምክንያት ሊሰጥ ይችላል። እናንተን ፐርሰናሊ ፒች ልታደርጉለት ትችላላችሁ ሄዳችሁ ማለት ነው። የመጀመሪያው ሪዝን ምን ሊሆን ይችላል? ክላይንቱ ሰዓቱን ማላቀቅ የሚፈልግ ከሆነ ወይ ደግሞ ፍሪ ታይም የሚፈልግ ከሆነ ማለት ነው። ለምሳሌ አንድ ቢዝነስ የሆነ ፕሮዳክት ላይ ይሰራል ብላችሁ አስቡ እንበልና እንደዚህ አይነት ጆርናሎችን ማሳተም ሊሆን ይችላል። ሰው ጆርናሎችን በሚሰራበት ሰዓት ክላይንቱ ሞር ፎከስ የሚያደርገው ጆርናሉን ኢምፕሩቭ ማድረግ፣ ይሄ ኢንተርፌሱን ማስተካከል እና መሰል ነገሮችን ዲዛይን ማድረግ ነው ስራው የሚሆነው ማለት ነው። ከዛም ባለፈ ደግሞ ሰዎችን ሃይር ማድረግ፣ የሚሰሩትን እዛ ጋር የተለያዩ ወርክሾፖች ይኖራሉ፣ እነዛን ነገሮች አንድ ማድረግ ይሆናል ማለት ነው። ስለዚህ የእናንተ ስራ ሶሻል ሚዲያ አካውንት ይኖረዋል። ያንን አካውንት ኮንተንት ሶሻል ሚዲያ ፕሬዘንሱን ወይም ደግሞ የዛ ሰው የዚህ ቢዝነስ ማለት ነው ሶሻል ሚዲያ ፕሬዘንሱን ማኔጅ ታደርጉለታላችሁ ማለት ነው። ሶሻል ሚዲያ ላይ እንዲታይ ታደርጉታላችሁ ማለት ነው። ያንን ደግሞ የምታደርጉት በኮንተንት ክሪኤሽን በኩል ነው። ስለዚህ ኮንተንት ክሪኤሽን ደግሞ በውስጡ ብዙ ነገሮችን ይይዛል ራይት። ስለዚህ ያንን የምትሰሩት ማለት ነው። ሶሻል ሚዲያ ማኔጀር ስትሆኑ ኮንተንቱን ክሪኤት ታደርጋላችሁ አራውንድ። ለምሳሌ ይሄ ፕሮዳክት ነው አይደለ? በዚህ ፕሮዳክት ዙሪያ ኮንተንቶችን ክሪኤት ታደርጋላችሁ። ስለ ጥቅሙ ሊሆን ይችላል፣ ጥንቃቄ ማድረግ ስላለባቸው ማለት ስለዚህ ነገር እንዴት በጥንቃቄ መያዝ እንዳለባቸው የተለያዩ ነገሮችን ማለት ነው ኮንተንት ክሬት ታደርጋላችሁ። በዚህ ነገር ዙሪያ አዌርነስ ክሬት ታደርጋላችሁ። ታርጌት ኦዲየንስ ወይም ደግሞ ይሄንን ጆርናል የሚፈልጉትን ሰዎች ኢንጌጅ ታደርጋላችሁ። ሞር ስለ ፕሮዳክቱ ፋሚሊየር እንዲሆኑ ታደርጋላችሁ ማለት ነው። ሰው ያንን ስታደርጉ ደግሞ ቪዲዮ መቅረጽ አለ፣ ኮንተንት መጀመሪያ ክሬት ማድረግ አለ፣ አይዲያውን ማምጣት። ለምሳሌ ጆርናል እንዴት እንጠቀም የሚል ሊሆን ይችላል። አንደኛ እሱን አምጣችሁ ከዛ በኋላ ኮንተንቱን ሄዳችሁ ትቀርጹለታላችሁ። አሁን ማን ነው የሚቀረጸው? እኔ ነኝ የምቀርጸው ወይስ ክላይንቱ ነው የሚቀረጸው? ይሄ እንደ ቢዝነሱ ይለያያል። እኔ ራሴ ውስጥ ገብቼ ነው ከዛ በኋላ አንደርስታንድ ያደረኩትና ሞዴሎችን ልትቀጥሩ ትችላላችሁ፣ የተለያዩ ነገሮችን ማለት ነው። ስለዚህ ብቻ ይቀርጻል ብላችሁ አስቡ። ክላይንቱ ምን ይሆናል ማለት ነው? ኮንተንቱ ይቀርጻል ማለት ነው። ከዛ ኮንተንቱን ከቀረጻችሁ በኋላ ኮንተንቱን ኤዲት ማድረግ ቪዲዮ ኤዲቲንግ ማለት ነው። እሱን አንድ ታደርጉታላችሁ ማለት ነው። ኮንተንቱ ኤዲት ከተደረገ በኋላ በጣም ቀለል አድርጌ ነው በውስጡ ሲምፕል የሆኑ ግን ላይክ በጣም ብዙ ስቴፖች ሊኖሩ ይችላሉ፣ ግን ቀለል አድርጌ ሆል ስክሪን ነው እየነገርኳቸው አለሁት። ኮንተንቱ ኤዲት ከተደረገ በኋላ ፖስት ማድረግ ነው ቀጣይ አይደለ? ስለዚህ ሶሻል ሚዲያ አካውንቱን ሃንድል አድርጋችሁ አይዘር አክሰስ ሰጥቷችሁ ሊሆን ይችላል እናንተ አድሚን እንድትሆኑ ወይም ደግሞ ማኔጅ እንድታደርጉ ወይም ደግሞ ዳይሬክትሊ በሱ አካውንት በሱ ስልክ ላይ ገብታችሁ ሊሆን ይችላል። ብቻ ኮንተንቱን ፖስት ታደርጉታላችሁ ማለት ነው። ኮንተንቱን ፖስት በምታደርጉበት ሰዓት እንግዲህ ካፕሽን አጻጻፍ አለ ወይም ደግሞ እነዚህ ከስር የሚሄዱ ቴክስቶችን ማለት ነው ሞር ኮፒራይቲንግ ቤዝድ የሆኑ ወይም ደግሞ ይሄ ለማስታወቂያም ሲሆን የሰዎችን አእምሮ አቴንሽናቸውን ለመያዝ በሚሆን መልኩ ክሬት ታደርጉታላችሁ ማለት ነው። ካፕሽኖቹን ሃሽታጎችን ቲክቶክ ላይ ከሆነ ኢንስታግራም ላይም እንደዛው ማለት ነው። እና የተለያዩ አካውንቶች ሊሆኑ የተለያዩ ሶሻል ሚዲያ ፕላትፎርሞች ሊሆኑ ስለሚችሉ እነዛ ላይ ፖስት ታደርጉታላችሁ ማለት ነው። the whole thing ይሄንን ይመስላል። በውስጡ
ክሬቲቪቲን ሊጠይቅ ይችላል። በጣም ክሬቲቭ መሆን ሊጠበቅባችሁ ይችላል። በቪዲዮ ኤዲቲንግ ላይ ኮንተንቱን ጀነሬት በምታደርጉበት ሰዓት ብዙ ነገር ማለት ነው። ስለዚህ the whole ሶሻል ሚዲያ ማኔጅመንት ማለት ይሄን ነው የሚመስለው። በጣም ሲምፕል ግን ደግሞ እንደየቢዝነሱ ዲፈር ሊያደርግ የሚችል ማለት ለምሳሌ ለስሞል እና ለሎካል ቢዝነሶች ስትሰሩ በጣም ቀለል ባለ ስታንዳርድ ላይ ልትጫወቱ ትችላላችሁ። ግን ከፍ እያለ ሲሄድና ትላልቅ ቢዝነሶችን ሃንድል ማድረግ ስትጀምሩ በዛው ልክ ኮምፕሊኬትድ እየሆነና ሞር ኤክስፒሪየንሳችሁን ሞር ፕሮብሌም ሶልቪንግ አቢሊቲያችሁን የሚጠይቅ ነው ማለት ነው። ኢቭን ከትናንሽ ነው የሚባለው ስሞል እና ሎካል ቢዝነሶች ጋር እንኳን ስትሰሩ ክሬቲቪቲያችሁንም ይጠይቃል። ፕሮብሌም ሶልቪንግ አቢሊቲ ደግሞ ከምንም በላይ ማተር የሚያደርግ ነገር ነው። አዘርዋይዝ ችግሮች ይፈጠራሉ። በቃ ቴኒ ታይም ኮሚኒኬሽን ላይ ችግር ሊፈጠር ይችላል። ኮንተንቱን ፖስት በምታደርጉበት ሰዓት ቪዲዮ ተቀርጾ እናንተ ጋር መድረስ አለመድረሱ ላይ ብዙ ችግሮች ሊፈጠሩ ይችላሉ። ስለዚህ እነዛን ፕሮብሌሞች ሰርቭ የማድረግ አቢሊቲያችሁንም ይጠይቃል ማለት ነው። ከሃርድ ስኪል በተጨማሪ እነዚህ ሶፍት ስኪሎችንም ይጠይቃል ማለት ነው። ሶ ሶሻል ሚዲያ ማኔጅመንትን በስፔሻሊ የኔ ኦዲየንሶች ተማሪ ስለሆናችሁ በዚህ መልኩ አንደርስታንድ ማድረግ ትችላላችሁ። ከምንም በላይ ደግሞ ለመጀመር ስትፈልጉ አሚን ላይ መጀመር የምትፈልጉ ከሆነ የምር ሲሪየስሊ መጀመር እፈልጋለሁ ብላችሁ የምታስቡ ከሆነ ኮሜንት ላይ አስቀምጡልኝና ፉል ኮርሶችን እና የተለያዩ እኔ ሊጠቅሙኝን ቤዚካሊ አሁን ሐዋሳ ውስጥ ነኝ ያለሁት እና እዛ አዲስ አበባ ላሉ ክላይንቶች ነው የምሰራው። ሰው እንዴት ነው እንደዛ ማድረግ የቻልኩት? የተለያዩ ደግሞ ችግሮች ይፈጠራሉ። እንደዛ ችግሮች እንዴት ነው ሶልቭ ማድረገው? ፕሮሲጀሮቹ ምን ይመስላሉ? ስታንዳርድ ኦፕሬሽን ፕሮሲጀር የሚባል አለ። ኦፕሬት የምታደርጉበት ፕሮሲጀራችሁ እና እነዛን ነገሮች እንዴት ዲፋይን አድርጌ እንደምሰራበት ሙሉን ነገር እነግራችኋለሁ እና ፍላጎታችሁን አሳውቁኝ ኮሜንት ላይ። እሱን በቀጣይ እንመለከታለን ማለት ነው። እውነት ለመናገር በክፍያ ደረጃ በጣም ሲሪየስሊ ኮንሲደር ልታደርጉት የሚገባ ስራ ነው፣ ስፔሻሊ እንደ ተማሪ ማለት ነው። ምክንያቱም በአንድ ክላይንት ሲምፕሊ 16,000 15,000 ቻርጅ ታደርጋላችሁ። በእውነት ነው የምነግራችሁ። ማለት ድሮ ሳስብ ማለት እንደዚህ ኮርሶችን በማይበት ሰዓት 40,000 50,000 ምናምን የሚሉ ፓኬጆችን አያለሁኝ እና ክው ነበር የምለው እንዴት ነው ለሶሻል ሚዲያ ማኔጅመንት 50,000 40,000 የሚያስከፍሉት እንዴት ይቻላል እላለሁ። ወይም ደግሞ የሆነ ሰርቪስ ራሱ ለምሳሌ ሶሻል ሚዲያ ማርኬቲንግ እንዴት ነው ይሄን ያህል ቻርጅ የሚያስደርጉት እላለሁኝ። እና በቢዝነስ ደረጃ ስታስቡ ሪተርን ኦን ኢንቨስትመንቱን ነው የምታስቡት። ይሄ ቢዝነስ ይሄን ያህል ኢንቨስት አድርጎ ምንድን ነው የሚያገኘው? በቃ እሱን ብቻ ነው የምታስቡት። ያንን ስታስቡ ያን ያህል አያስጨንቃችሁም የምታስከፍሉት ነገር ማለት ነው። 20,000 ሜንሽን ስታደርጉለት የምሰጥ ነገር ከ20,000 በላይ ወርዝ ያደርጋል። ወይም ደግሞ አንተ 20,000 በማውጣት ከምታገኘው ነገር ላይክ ሪተርን ኦን ኢንቨስትመንቱ ቤስት ነው። ገብቷል? ኪሳራ ሳይሆን የምታገኘው ነገር የተሻለ ነው የሚለውን ነገር ተሳምታላችሁ ማለት ነው። እና ከምንም በላይ ክላይንት ማግኘት ነው ትልቁ ሰፈር የምታደርጉበት ፓርት። እሱን እንዴት እንደምታደርጉ እንግዲህ ፍላጎታችሁን አይቼ ቤዚካሊ እለቅላችኋለሁ። ሰው ኮሜንት ላይ ያሳውቁኝ። ሶሻል ሚዲያ ማኔጅመንት ብላችሁ ጻፉ። ቤዚካሊ ከቻላችሁ ጀስት ሌላ ነገር መጻፍ አትችሉ እንኳን ቀጣይ ቪዲዮችን ከሚጠብቃላችሁ ማለት ነው። ባባይ